ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም። ዛሬ እስቲ ለመጀመሪያ ጊዜ በማዳም ቤት የሰራሁትን ሙልሙል እስቲ አሰራሩን አብረን እንይ። እንግዲህ ሊጡ ኮፍ ብሏል። በጣም ይቅርታ አቦካኩን አላሳየዋችሁም። ሳቦካ በጣም እንትን ስለነበረ ለዛ ነው አቦካኩን አላሳየኋችሁ። አሁን ግን በጣም ኮፍ ብሏል። ይኸው ጥቁር አዝሙድ እያደረኩበት ነው እዚህ ጋር ጥቁር አዝሙድ ካረኩኝ በኋላ ትንሽ አሸት አሸት አደርገዋለሁኝ ወደ ታች እንዲልልኝ። ከዛ በኋላ አቦካኩን ግን በጣም ይቅርታ ስላላሳየዋችሁ እንዴት እንዳቦካሁት በዚህ ኩባያ ነው የተጠቀምኩት። አንድ ኩባያ ውሃ፣ 3 ኩባያ ዱቄት፣ የሾርባ ማንኪያው አንድ የሾርባ ማንኪያ ካሜራ፣ በትንሿ ደግሞ ቤኪንግ ፓውደር ማለት ነው። ከዛ እንዲያርገን አልሙኒየማችንን ከቆረጥን ካስተካከልን በኋላ ትንሽ ዘይት እናደርግበታለን እንዳይዝ ማለት ነው። ከዛ ዘይት ካደረግንበት በኋላ ሊጣችንን አድርገን ሞልሞል አድርገን እናስተካክልና ሊጣችንን ከዛ በደንብ አድርገን ክድን እናደርገዋለን። እርግጠኛ ነኝ ቆንጆ ሆኖ እንደሚወጣ። እኔም ለመጀመሪያ ጊዜ ነው የሰራሁት፣ አብሬያችሁ ልይ ብዬ ነው። አሪፍ ሆኖ እንደሚወጣ እርግጠኛ ነኝ። በደንብ እንደዚህ አድርገን ካስተካከልን በኋላ ከዛን ከድነውና እንደዚህ አድርገን በደንብ እናስተካክላለን። በደንብ ቅርጹን ይዞ እንዲወጣ ከዛ በደንብ አድርገን እናሽቃታለን ማለት ነው። ቦታ እንዳይዝብን አስተካክለን በምንፈልገው ሳይዝ ካደረግን በኋላ ክድን እናደርጋታለን ማለት ነው። ጥቅልል አድርገን ከዛ እንዲያርገን ክድን እናደርገዋለን። ሁሉንም በዚህ አይነት እንሰራለን ማለት ነው። እንዲያስተካክለን ከከደን በኋላ ሰፋ እናደርገዋለን። ያው ኩፍ ማለቱ ስለማይቀር እንዳይያዝብን ጭምልቅ እንዳይል ማለት ነው። በደንብ ከከደን ነው በኋላ በዛ ጋር የሰራሁት ስላለ ከጎን እናደርገዋለን። ሊጡ ይሄን ያክል ሞልቶ ሳይሆን ኩፍ ሲል ሚዛኑን እንዳያበላሽብን ማለት ነው። እናስተካክለዋለን እንዲያደርገን። ከዛ ሁሉንም በዚህ መልኩ እንሰራለን ማለት ነው። እንዲያረግን ሊጣችንን እያስተካከልን። እስቲ ስንቶቻችሁ ሰርታችሁ ታውቃላችሁ? እንደዚህ የሰራችሁ ካላችሁ ኮሜንት ላይ አሳውቁኝ። እኔ ግን ለመጀመሪያ ጊዜ ነው እውነት ስሰራ። መጨረሻውንም አብረን ነው የምናየው። እና እንዲያርገን ካስተካከልን በደንብ ካስተካከልን በኋላ በነገራችን ላይ ያልነገርኳችሁ መጀመሪያ ፍረኑን ሎክሸዋለሁ ከስር እንዲገልልኝ ማለት ነው። ፍረኑን ሎክሸዋለሁ። በቃ እንደጨረስን ወደ ፍረን ማለት ነው እናስገባው። እንግዲህ ስልክ ጥራት ከሌለው ይቅርታ ጠይቃለሁ። እንዲያድርገን ካስተካከልን በኋላ ወደ ፍረናችን ፍረናችን ውስጥ እንከተዋለን። ከስር ነው የለኮስኩት። እሳቱ ይታያል እንግዲህ። ከዛ በኋላ የቀረውን ሊጥ ያው ሁሉንም አሞን ብዬ አልችልም እና የቀረውን ሊጥ ደግሞ እንደዚች አድርገን እንግዲህ ለድፎ እናዘጋጀዋለን ማለት ነው። እሱም ቆንጆ ይሆናል ብዬ አስባለሁ። እንደዚች አድርገን አስተካክለን ለድፎ እንዲያርገን ካስተካከልን በኋላ እንከድነውና ያኛው በስሎ እስኪወጣ ድረስ እናስቀምጠዋለን ማለት ነው። ክድን አድርገን በደንብ በላስኪት እንከድነዋለን። ያው ኩፍ እንዲልልን እዚህ ጋር ማለት ነው።
ይሄ ዳቦ እንግዲህ በስሎ ወጥቷል። ይሄኛው አብረን እንከፍተዋለን፣ እናየዋለን። እናት እኔም ለመጀመሪያ ጊዜ ሳይሆን በስመ አብ እንዴት እንደሚያምር እንዴት እንደበሰለ በስመ አብ ይሁት እስቲ እንዴት እንደሚያምር ልስላሴው ብትሉ በስመ አብ። እንግዲህ ያልጋገራችሁ ልጆች ይህን እያያችሁ ቢያልፍም ቀኑ ጋግራችሁ ብሎ በጣም ነው ደስ የሚለው ልስላሴው ብትሉ እንዴት እንደሚያምር እንዴት እንደበሰለ በስመ አብ። ከኮባው የቀረን እንግዲህ የኮባው ሽታ ምናምን ነው እንጂ ያው ቆንጆ ሆኖ በስሏል። በጣም በሚያምር ይሁት እንዴት እንደሚያምር ያችሁት እንዴት እንደሚያምር እውነት ሰርታችሁ ብሉ። በጣም ነው ደስ የሚለው፣ በጣም ነው የሚያምረው። ደግሞ እንዴት እንደሚጣፍጥ ሰርታችሁ ተጠቀሙት። ከወደዳችሁት ላይክ ሼር አድርጉልኝ። ይሄው ድፎም ወጥቷል። ድፎ ደግሞ እንዲመስሉ ቆንጆ ሆኖ ወጥቷል። በጣም ቆንጆ ዳቦ ነው የወጣው። አመሰግናለሁ።